ቀን ጠብቀህና ምንን ጋር መሆኔን አውቀህ እንዴት ደወልክ? ወፏ ነግራኝ። በል ወደ ጉዳይ ግባ። እነሱ ጋር ነኝ። ወንድሜን ማግኘት ፈልጋለሁ። ምን? ድር ክፍል 39 እየተጫነ ነው። ማንኛችሁም ሆነ ድር ድራማን ትክክለኛውን ሙሉ ክፍል ለማግኘት በጣም ለተቸገራችሁ ሰዎችና ቶሎ ማግኘት የምትፈልጉ ሰዎች በዚሁ ቻናል ላይ ኮሚኒቲ ፖስት ላይ ሊንኩን እኔ ቀደም ብዬ ከመለቀቁ በፊት ፖስት ስለማያደርግላችሁ ሊንኩን ብቻ እየተጫናችሁ ዋናውንና ትክክለኛውን ሙሉውን የድር ድራማን ማግኘት ትችላላችሁ። ታዲያ ይህንን ቻናል ሰብስክራይብ በማድረግ የደውል ምልክቷን በጫን ብቻ ነው የሚጠበቅባችሁ። ከሌሎች እንደዚህ አይነት ሪካፕ ድራማዎችንና በአጭሩ በአንድ ድምፅ የተሰሩትን ብዙዎቻችሁ ላደናገራችሁ ሰዎች ብቻ ይሄ ትክክለኛው መፍትሄ ነው። ቻናሉን ሰብስክራይብ ታደርጋላችሁ። ክፍል 39 ብዬ ከፎቶ ጋር አያይዤ ሊንኩን ከላይ ስለማስቀምጥላችሁ ዋናውንና ሙሉ ክፍሉን እዛ ጋር ታገኛላችሁ። ድር ድራማ ልክ 8 ሰዓት ሲለቀቅ ከዛ ቀደም አድርጌ ከሊንክ ጋር አስቀምጥላችኋለሁ። በክፍል 39 ምን ይፈጠራሉ? በድር ድራማ ላይ ዋና ትኩረት የሚያደርገው የቤሌንን ታሪክ ሲሆን ቤሌን ዝቅተኛ ኑሮ ከሚኖሩ ሰዎች መካከል ሆና የተመደበች ሲሆን ወደ አንድ ባለሀብት ቤት ውስጥ በድንገት የገባች ሴት ነች። እዛም ቢሆን ትክክለኛ ለምን እንደቀረበች ባይታወቅም ግን ቀድሞውኑ ያልገባት ቤሌን እዛ ከደረሰች በኋላ ለሚስትነት ልትታጭ እንደሆነ ይገባታል። ነገሩን ግን ያው ድሏ ሊሆን ይችላል ብላ ምንም እንኳን ሳታንገራግር ነበረ ቦታው ላይ የተገኘችው። ቤሌን በባህሪዋ በጣም የዋህና ነገሮች እንዳለ እሷ ላይ ቢመጡባትም ብቻ ሰው እንዳይጎዳ ለማድረግ እንጂ የመጀመሪያ ነገሯ ለራሷ ጥቅም ብላ ቀድማውኑ ምንም ነገር ልታደርግ ፍቃደኛ አይደለችም። ቤሌን እዛ ቦታ ላይ ስትገኝ በራሷ በጣም ስለምትተማመንና ያ ሰውዬ ለሚስትነት ይመርጣቸዋል የተባሉትን ሴቶች በሰበሰበበት ቦታ ላይ ራሷን አርክሳ መታየት እንኳን አልፈለገችም። ቤሌንን ትንሽ እንኳን ወደ ኋላ ሄደን ባህሪውን ስናይ እሱ ደግሞ የሀብታም ቤተሰብ ውስጥ ያደገ ሲሆን ሀብታም ከመሆናቸው የተነሳ ቤተሰቦቹ ሚስት እንኳን ለመፈለግ ብዙ ጊዜ እንደሚፈጅበት ሲገባቸው አሁን ላይ ሁሉም ሰዎች ቦታቸውን ለመልቀቅ ዝግጁ ናቸው። አባቱም ቢሆን እናቱ የገባት ነገር ቢኖር አሁን ላይ ቤሌን የራሱን የሆነ ትናንሽ ባህሪዎች ስለምታቀው፣ ለምሳሌ ቸልተኛ ነው፣ ሰዎች በቀላሉን ማመን ስለሚችል ወዲያው እንደሚከዱት ትረዳለች። ይህንን የመሰለ ትልቅ ድርጅታቸውን ብቻውን ሆኖ እሱ ማስተዳደር እንደማይችል ሲያውቁ ምንድን ቢያደርጉ ነው ለሱ ትክክለኛው ምርጫ የሚመርጡት ብለው ያስባሉ። አምናን እዛ ቤት ውስጥ ታዲያ ቶሎ ብሎ ሚስትም ፈልጎ እንደማያመጣ ቤተሰቦቹ ስለገባቸው ወዲያውኑ ሚስት ሊያስመርጡትና ለሱ ተስማማዋለች ያሉትን በባህሪም በቁንጭናም በጣም ያልተከፋቿንና አሪፏን ለመምረጥ ሲሉ ብዙ ሴቶችን ያዘጋጁለታል። አምናን ያንን ለማድረግ ወይንም ለመምረጥ ዝግጁ በሆነበት ጊዜ ከዛ ከተመራጮቹ ውስጥ አንደኛዋ ብቻ እንደጎደለች ይረዳል። በጣም ነበር የተናደደው። አምናን በባህሪው እዛ ቤተሰቦች ውስጥ ሲያድግ በጣም ክብር በተሞላበትና ምንም እንኳን ወደ ውጪ ወጥቶ የትናንሽ ህይወቶችንና ውጣ ወረድንም ጭራሽ አይቶ አያውቅም። ስለዚህ አንድ ሰው ለሱ ክብር የማያሳየው ከሆነ አምናን በትንሹም ቢሆን ይናደዳል። ቤሌን እንዳጋጣሚ ሆኖ በጠዋት ተነስታ ፊቷን ታጥባና በደንብ ተዘጋጅታ እነሱ ወደሚመረጡበት ቦታ ለመድረስ ስትሞክር ነገሩ እዛ ሰዓት ላይ አልቆና ተመርጦ ነበር የጠበቀችው። አምናን በጣም ተናደደ። ከመረጠ በኋላ ነበረ ቤሌን የመጣችው።
ገና ለመጀመሪያ ጊዜ እንዳያት በጣም ይደነግጣል። የመረጠውን ሌላ ሰው እንደሆነ ሲያውቅ በጣም ተናዶ እሷ ላይ ፊቷ ላይ ውሃ ይረጭባታል። ልክ ስሜቱ ለምን ቶሎ አልመጣሽም አንቺን ነበር መመርጠው የሚል አይነት ስሜት ፊቱ ላይ እየታየበት እሷ ይቅርታ ከጠየቀች በኋላ ወደ ቦታዋ ትመለሳለች። ነገር ግን እነዛ ከተመረጡት 2 ሰዎችና ከቤሌን ጋር አንድ ላይ 3 ሰዎች ቤት ውስጥ እንዲቆዩና የተወሰነ ጊዜ እዚህ ቤት ውስጥ በሚቆዩበት ሰዓት ላይ ባህሪያቸውና ጸባያቸው ስለሚታወቅ ያንንም ለማወቅ ሲባል እዛ ቤት ውስጥ ትንሽ ጊዜ እንዲያሳልፉ ይፈቀድላቸዋል። የቀሩት ሰዎች ሲፈን፣ ጄሪና ቤሌን ናቸው። ከዛ ውስጥ ትንሽ ወጣና ነቂ የሆነችዋ ጄሪ ፊቷን ለማሳየት እና ለሚስትነት ለመመረጥ በጣም ብዙ ጥረት ስታደርግ ነበረ። የቀሩት 2ቱ ሲፈንና ቤሌን ደግሞ በራሷ በኩል ያው እንደምታውቁት ነው ዋነኛ ትኩረቷ መመረጥን ሳይሆን ምንም እንኳን እሱ ፈልጎና ወዶ እሷን ከመረጣት እሺ ከማለት እንጂ አሊያም ደግሞ እንዲመርጣት አድርጋ ብዙ ነገር ፊት ማሳየት አልፈለገችም። ለዛም ነው ተረጋግታ ቁጭ ያለችው። ሌላኛዋ ሲፈን ደግሞ እሷ እዛ ቤት ውስጥ የመጣችው ለሌላ ባህሪ ወይንም ለሌላ አቅድ እንጂ ለሚስትነት ለመመረጥ አልነበረም ወደዛ ቤት የመጣችው። ስለዚህ ሁለቱም ቢሆን ለሚስትነት ለመመረጥ ምንም አይነት እንቅስቃሴ አያደርጉም፣ ቤሌንም ሆነ ሲፈን። ለዚህም ነበረ ጄሪ በቀላሉ አሸንፋ እሷ ገንዘብ ብቻ ስለምትፈልግ ወዲያውኑ ወደ ቤሌን ቀርባ ቤሌንን አሳምና ባጭር ጊዜ ውስጥ ሊጋባት የቻለው። በእርግጥ ያገባት ወዲያውኑ ተናዶ ስለነበረ ከቤሌን ጋር እሷን ሲያገባት ቤሌን ትናደዳለች ብሎ ስላሰበ ነበር ያንን ያደረገው። ግን እሷ ፍንክችም አላለችም። ከጊዜ በኋላ እየወደደችው መጣለች። ቤሌን አምናንን የወደደችው ሀብታም ስለሆነና ገንዘብ ስላለው አይደለም። ቀርባ ስታየው ጅል ሞኝና ምንም የማያውቅ ሰው እንደሆነ ተረድታለች። ይሄ ነገሩ ደግሞ በብዙ ሰዎች ሊበላ ወይንም ደግሞ በጣም ሊጫወቱበት እንደሚችሉ ስለገባት ለሱ ለመከላከልና ምናልባት ይሄ ሰውዬ አደጋ ሳይደርስበት ምንም ሳይሆን እኔ ልከላከልለት እችላለሁ ብላ ስላሰበች እሱ እንደሚቀርባት አድርጋ እሱን መቅረብ ትያያዘዋለች። ይሄ ሁሉ ሲደረግ ግን ጄሪ ተብየዋ ምንም እንኳን ሚስቱ ነኝ ብላ ብታስብም ከኋላዋ ድጋሚ ያልጨረሰቻቸው ብዙ ነገሮች እንዳሉ ትረዳለች። ጄሪ አሁን እየተሸነፈች እየመጣች እንደሆነ ይገባታል። በቤሌን አምናን ምንም እንኳን እሷን ያግባት እንጂ እንዳለ ፊቱን ያዞረው ወደ ቤሌን እንደሆነ ይገባታል። ብዙውን ጊዜ ለቤሌን ለመናገርም ብትሞክር ቤሌን እሺ ብትላትም እንኳን አምናን እየቀረባት የፈለገው በራሱ መንገድ ነው። ቶሎ ብላ ጄሪ አንድ ሐሳብ ይመጣላታል። እርግዝና ካረገዝኩለት ምናልባት ልጁን ብሎ እኔ ጋር በደንብ ሊቆይ ይችላል፣ አሊያም ግን እንደዚህ ሆኜ ምንም አይነት ማስተማመኛ የለኝም ብላ እንድታስብ ያደርጋታል። ቶሎ ብላም ያረገዘችው ከማን እንደሆነ ባይታወቅም እርጉዝ ነበረች። ወዲያው ግን እዛ ቤት ውስጥ ብዙ ተንኮለኞች ስላሉ እነ ሜርሲ፣ በዛ ላይ ደግሞ ሲፈንም እንደምታውቁት እዛ ቤት ውስጥ የመጣችው ለተንኮል እንጂ እዛ ቤት ውስጥ ለበቀል ብላ እንደመጣች ስለምታውቁ ማናቸውም ላይ ተንኮል ለመስራት ብትሞክር እያንዳንዱ ሰው ሊጎዳ ይችላል። ሲፈንና ሜርሲ አንድ ላይ ሆነው ለመጀመሪያ ጊዜ ተስማምተው ሚያው የጄሪን ልጅ ያስወርዱባታል ሳያውቁት። እቅዱ የታሰበው ለሌላ ሰው ቢሆንም ግን ሩጣ የጠጣችው ጄሪ ስለነበረች ጄሪ ልጇ ከወረደባት በኋላ ተስፋ እንደሌላ ታወቀች። አምናንም ቢሆን ግን ልጁ እንደወረደ ሲያውቅ ምንም እንኳን ለጊዜው ቢናደድም እየቆየ ሲመጣ ግን እዛ ቤት ውስጥ አንድ ሰው እሱ ላይ ተንኮል እያደረገበት እንደሆነ ይገባዋል። ጄሪም እንዳጋጣሚ ሆኖ ተንኮል ይታወቅባታል። ከቤሌን ጋር ጄሪ ብዙ ጊዜ ተጣልታለች። ጄሪ ዋነኛ ሐሳቧ ባሌን ተይልኝ፣ እኔ አንዴ አግብቼዋለሁ፣ ለምን መልክ እየሰራሽ እሱን ለማማለል ትሞክሪያለሽ ትላታለች። ቤሌን በራሷ በኩል እኔ ድሮም ባህሬ እንደዚሁ ነው፣ እኔ አልቀረብኩትም፣ እሱ ነው እኔን እየቀረበኝ ያለው፣ ምን ማድረግ እችላለሁ ነው የምትላት። ጄሪ በዚህ ነገር በጣም ትናደዳለች። እንዴት በሷ ተበለጥኩ የሚል ነገር ስላሳስባት ብቻ ሳታስበው በእንዴት ትገፈትራትና ከደረጃ ላይ ትጥላታለች። ያኔ ግን ወዲያውኑ ሳታስበው ልጅቷን በጣም ክፉኛ እንደጎዳቻት ይገባትና ምንም እንኳን ይህን ምስጢር ለማንም መናገር እንደሌለባት ብታውቅም ቤሌን ብዙ ጊዜያት ከፈጀባት በኋላ ራሷም ይመለስላታል። ሙሉ ለሙሉ ትውስቷ ተመልሶላት ጄሪ እንዳጠቃቻትና እንደገፈተረቻት ታውቃለች።
ይቅርታዋን ተቀብላ ግን አብራት ለመኖር ነው የቀጠለችው። ቤሌን ይህን ታድርግ እንጂ አምናን እንደ ድንገት ሳያስበው ይህን ሁሉ የተደበቀ ሚስጥሩን ከኋላ ሲወራበት ሲሰማ በጣም ነበር የተናደደው። ራሷ ቤሌን ለምንድን ነው እኔን የምትደብቀኝ? እዚህ ቤት ውስጥ እሷን እየጎዷት እንደሆኑ ለምን አልነገረችኝም ብሎ ያኮርፋታል። ነገሩ እንደዚህ አይነት ብጥብጥ በሚነሳበት ጊዜ ሌላ አንድ ትኩሳት ይነሳል። እሷም አዲስ አብሮ አደጎ የነበረችው ሌላ ሀብታም እና የሀብታም ቀበጥ ሴት ልጅ ወደዛ ቤት ውስጥ ገባለች። ቤሌን ለመጀመሪያ ጊዜ ትልቅና የሚፈታተናት በጣም ከባድ ሰው አጋጥማታል። ሳታስበው በእሷ ምክንያትም ደግሞ ጄሪ ተባራለች። ሲፈንም ሳታስበው እዛ ቤት ውስጥ ለበቀል እንደመጣችና ብዙ ተንኮሎች እንዳሉባት አምናን ደርሶባት እሱም ሳይዛት በፊት ከዛ ቤት አምልጣለች። ቤሌን አሁን ብቸኛ ሆና እዛ ቤት ውስጥ ለብቻዋ እያገለገለች ነው። ደግሞ አጋጣሚ ሆኖ አምናን ከእሷ ጋር ተኮራርፎ ስለነበሩ ቤሌን በዚህ ሰዓት ላይ ምንም አማራጭ ሳይኖራት አምናን ከአዲሷ ልጅ ጋር ሲዝናና አንድ ላይ ሲያወሩና ሲጫወቱ ከማየት ውጪ ምንም ነገር የላትም። እሷ ግን ያሰበችው አምናንን አስረድታውና ይቅርታ መጠየቅን ትፈልጋለች። በዛ ላይ ጄሪ ወደዛ ቤት ውስጥ ተመልሳ እንድትኖር ነው የምትፈልገው። በእሷ ምክንያት ስለተባረረች ብቻ የጥፋተኝነት ስሜት ስለተሰማት ቤሌን አሁንም ለጄሪ ትከራከርላታለች። ጄሪ ግን እሷን ለመጉዳት ስትል ብዙ ነገር አድርጋ ነበረ። ነገር ግን አንድ ማወቅ ያለባችሁ ነገር ጄሪ ባደረገችው ነገር ስትጸጸትና አይ አንዴ ብሌን ትምጣ እንጂ ከሐኪም ቤት ይቅርታ ጠይቃታለሁ ብላ እንኳን ያኔ የጥፋተኝነት ስሜት ሲሰማት ነበረ። ያ ማለት ጄሪ ምንም እንኳን ተንኮሎችን ብትሰራ ክፉኛ እነዚህ ሰው ይጎዳል ብላ የምታስባቸውን ነገሮች ላታደርግ ትችላለች። ምን ይታወቃል፣ ባህሪዋም ሊመለስ ይችላል። የእሷ የድሮ አፍቃሪ ሙስጠፋን እንደሆነ ታውቁታላችሁ። በጣም ጅልና ከዚህ በፊት እንዳሳየን ከሆነ ስትጫወትበት የነበረችው ብሩን ብላ ስለነበረ እቁብን የሚያክል ብር እንኳን እያወጣ ሲሰጣት እንደነበረ አይተናል። ያ ሁላ ነገር ካደረገላት በኋላ ግን እሱም ባዶ አድርጋ ወደ ሌላ ሰው ዘላለች። ሙስጠፋ በዛ ነገር በጣም ስለተጎዳ አሁን ፍቅር የሚባል ነገር ውስጥ መግባት አይፈልግም። ሳያስበው ግን ለበቀልም ቢሆን ከሲፈን ጋር ተስማምቶ ወደዛ ቤት ውስጥ ሲገቡ የራሱን የድሮ ፍቅረኛ እዛው ቤት ውስጥ ያገኛታል። አሁን በደንብ የምጫወትባትና የምበቀልባት ጊዜ ነው እያለ ሲፎክርባት ባገኛት ቁጥር ሚስጥርሽን ከምናገር እኔ አርጊ ምልሽን ነገር ማድረግ ይኖርብሻል ይላታል። አንዴ ገንዘብን እየጠየቃት የሆነ ሰዓት ላይ አንቺ የኔ ፍቅረኛ እንደሆንሽ ለአምናን ከምነግረውና ግማሽ ሚሊዮን ብር ከምታበጪ ብሏት ወዲያውኑ በ3-4 ቀን ውስጥ አሳምነው አምናንን 500 ሺህ ብር ተቀብለው ለሙስጠፋ እንደሰጠች ታውቃላችሁ። ሌላው ያኔ ገንዘብ እየሰጣት ብር እያበደራት ምንም የምትፈልገውን ነገር እያደረገላት ያላገኘውን ፍቅሯን አሁን ላይ ደግሞ አሁን ለአምናን ከምናገር ይልቅ ቶሎ ብለሽ ከኔ ጋር እንድትተኝ እፈልጋለሁ እያለ አብሯት ሁላ በተደጋጋሚ ሲተኛ ነበረ እዛው የአምናን ቤት ውስጥ። ምንም እንኳን እሷ አሁንም ድረስ ባትወደውም ግን ያው እሷ እቅዷ እንዲበላሽባት ብቻ ስለማትፈልግ ከእሱ ጋር አርጊ ያላትን ሁላ እያደረገች ነበረ ጄሪ። እየቆየ ሲመጣ ግን ሙስጠፋ እዛ ቤት ውስጥ አንድ የዋህ ሰው እንዳለ ይረዳል። ቤሌንን እየቀረበ ሲመክራት እዚህ የከበቡሽ ሰዎች እንዳለ መጥፎ ናቸው፣ እንዳለ እዚህ ቤት ውስጥ ያሉት አንቺን ለመጉዳት ይሞክራሉ። ስለዚህ እባክሽን ከዚህ ቤት ውስጥ ከቻልሽ ውጪ፣ ከሆነ ደግሞ በደንብ ተጠንቀቂ እያለ ብዙ ጊዜ ሲመክራት ነበረ። ቤሌንም ሙስጠፋን በተለየ መልኩ ማየት ጀምራለች። የራሷን የምትላቸውን ሚስጥሮች ለሱ ማማከር፣ ስለ እናቷ እንኳን ለመጀመሪያ ጊዜ ስትናገር የነበረችው ለሙስጠፋ ነበረ። ሙስጠፋም ቢሆን ያው ይህን ነገር ጊዜ እንደሚፈታውና ሌላ የምትፈልገው እርዳታዎች ካሉ እሱ ሁሌም አጠገቧ እንደሆነ ሲናገር ነበረ። ወደ መጨረሻ አካባቢ ከቤሌን አምናን ጋር እንደተጣላችና እንደተኮራረፉም ጭምር እየነገረችው፣ በዛ ላይ አምናን ደግሞ የድርጅቱ ሁኔታ ላይ በጣም አሳሳቢ ደረጃ ላይ ስላለና እቺ ሲፈን ተብዩዋ እንዳመለጠችውም ስላወቀ ምናልባት ከድርጅቱ ጋር የሚያገናኛት ነገር እንዳለ ብሎ በማሰብ ካመለጠችበት ቦታ ልትወጣበት የምትችለው የመጨረሻው አማራጭ ሙስጠፋ እንደሆነ ስለሚያውቅ ሙስጠፋን በጣም በቅርበት እየተከታተለው ነው። አንዴ ከተደዋወሉ ከሲፈን ጋር ወዲያውኑ ይይዘውና የት እንዳለች ይጠይቀዋል። እስካሁን ድረስ ያላወራ ነው ስለ ሜርሲ ጉዳይ ነበር። ሜርሲን ከመጀመሪያውኑ ጀምሮ ታቋታላችሁ። ተንኮለኛ ነች፣ በጣም አደገኛ።
ምንም እንኳን እነዚህ ነገሮች በጥንቃቄ ብታደርግም ግን በጣም የከፉ ነገሮች እንኳን እስከ መድረስ ትደርሳለች። ዋነኛ እሷ ተግባሯ ራሷ ተንኮሎችን አትፈጽምም። እርስ በርሳቸው እንዲጣሉና እንዲጋደሉ ነው የምታደርገው። ለምሳሌ ለሲፈን የማይሆን ነገር ትነግራትና መበቀል የምትፈልጊ ከሆነ እንደዚህ አድርጊ ትላታለች። ወዲያው እሷ ያንን ነገር ሄዳ ስታደርግ እዛው ለጠላቷ ደግሞ ሲፈን ናት እኮ እንደዚህ ያደረገችሽ ብላ በመናገር እሷም የራሷን በቀል እንድታደርግ ነው። ሜርሲ ዋነኛ ዕቅዷና ተግባሯ የምትፈልገው ነገር ቢኖር ድርጅቱን ሙሉ ለሙሉ የራሷ ማድረግ ነው። ቀስ በቀስ ያንን ቤተሰቦች እንዳለ እርስ በርስ መበታተንና ምናልባት እርስ በርሳቸው ከተደካከሙ በኋላ አንዳቸው አንዳቸውን ሲገሉ፣ አንዳቸው አንዳቸውን ሲጣሉ በዚህ መሃል እሷ ትጠቀምና ድርጅቱን የራሷ ማድረግ ትችላለች። ዋነኛ የመጨረሻ ጠላቷ ሊሆን የሚችለው አምናን ነው። አምናን ደግሞ የዋዛ አይደለም። አሁን እየቆየ ሲገባው እዛ ቦታ ላይ ብዙ ሰዎች እሱ ከጀርባው እየወጉት እንደሆነና ድርጅቱን ሊቀሙት እንደሚፈልጉ ገብቶታል። አሁን ማድረግ የሚችለው እያንዳንዳቸውን ከዳተኞች እያሳደደ መግደል ነው። ያኔ ዋና ጠላቱን የነበረውን ሰውዬ ሲከታተለው የነበረው እዛው መስሪያ ቤት ውስጥ የሚሰራውን አሯርጦ እንደገደለው ታይቷል። ነገር ግን ፖሊስ እንዳያውቅበት ወዲያው ቀብሮት አንዳንድ ሰዎች ያውቀዋል። ሜርሲ ለምሳሌ ሰውየው እንደሞተ ታውቃለች። ነገር ግን ምንም አይነት መረጃ እጇ ላይ የለም። እሱ እንኳን እንዲያውቅባት አልፈለገችም ያንን እንደምታውቅ። ለምሳሌ በዘዴ ስትጠይቀው እያስፈራራው እንደሆነና አግቶ እንዳስቀመጠው ብቻ ነበር የነገራት። እሷ ግን ስለገባት እንደሞተ ታውቃለችና ዝም ብላ ነበር ያለፈችው። ሜርሲ ሚስጥር የሚባል ነገር እንዳለ አያልፋትም። እዛ ቤት ውስጥ የእያንዳንዳቸው ሰዎች ሚስጥር ታውቃለች። የሲፈንን ለምን እንደመጣች ወደዛ ቤት ውስጥ ጄሪም ጭምር እንኳን ለገንዘብ ብላ እንዳገባቸው አምናንን ምንም የማታውቀው ቤሌንን እንኳን ያኔ ስትሳሳም አይቼሻለሁ ከአምናን ጋር ብላ እንደ ሚስጥር ይዛባት ስታስፈራራት ነበረ። ሌሎቹንም እንደዛው መጀመሪያ ተቀርባቸዋለች። አዲስ ሰው ሲመጣ በደንብ አወጣታ ሚስጥር ካላቸው በደንብ አድርጋ ታወጣጣቸውና ትይዝባቸዋለች። ከዛ ሚስጥሩን እናገርብሻለሁ ወይ እንደዚህ አድርጊ ብላ የሆነ ስራ ታሰራቸዋለች። ሜርሲ ምን ያህል አደገኛ ነች! በራሷ እጇን ማቆሻሻ አትፈልግም። የራሷን ቆሻሻ ስራዎች ሌላ ሰው እንዲሰራላቸው ታደርግና እነዛ ሰዎች ለሰሩት ስራ ወዲያውኑ ይቀጣሉ። ማንም ሊያሸንፋት አይችልም። በዛው ልክ ግን እዛ ቤት ውስጥ ቀልደኛ ነው የምትመስለው። የመጨረሻው የ39 ክፍል ላይ የሚፈጠረው ነገር ደግሞ ያው እንደምታውቁት ቤሌን በስተመጨረሻም አዲሷ ልጅ ጋር አምናን ሲዝናናና ሲሳሳቅ ካየችው በኋላ ክፍሏ ገብታ ስታለቅስ ነበረ። ማንም መጥቶ እንኳን ቢያባብላትም ግን አሁን ላይ አምናን አኩርፊያታለሁ ስላለም ክፍሏ ገብቶ የሚያዝናናትም አይደለም። ብዙዎቻችሁ ኮሜንት ላይ ያስቀመጣችሁት እሷ ከዛ ቤት መውጣት አለባት፣ ክብሯን መጠበቅ ይኖርባታል፣ ለምንድነው እስካሁን እዛ ቤት ውስጥ ያለችው እያላችሁ ብዙዎቻችሁ አስተያየት ስትሰጡ ነበረ። ቤሌን ከዛ ቤት ለመውጣት ብታቅድ አምናን ከዚህ በፊት እንዳደረገው ወይዘሮ ዛሃራ ወይንም ደግሞ እናት ዛሃራ ከዛ ቤት ልትወጣ ስትል ቤሌንም ተከትያት እወጣለሁ፣ ለኔ ያለችኝ እሷ ብቻ ስለሆነች እሷን ከዚህ ቤት ካባረርካት እኔም አብሬሽ ሄዳለሁ ብላ ልትወጣ ስትል መልሷቸው ነበረ። አምናን ግን አሁን ስላኮረፋት እሷም ቆፍጠን ብላ ከዚህ ቤት መውጣት እፈልጋለሁ ብላ ብትነግረው ወዲያውኑ አምናን ከሚያደርገው ነገር ይቆጠባል ማለት ነው። ለምሳሌ እሷን ማስከፋት፣ ማኩረፍ፣ ከአዲሷ ሴት ጋር ብዙውን ጊዜ ማሳለፍ። ከዚህ በፊት እንዳላችሁት ጅልም ነው እያላችሁ ነበር አምናን። አው ምናልባት እንደዛ አይነት ቢጤ ሊኖረው ይችላል። እስከዛሬ ድረስ ከጀርባው ሲወጉት የነበሩትን ሰዎች አንዳቸውንም ሳያቅ ልጅ እንኳን ከጄሪ በነበረው ጊዜ ልጁን ማን እንዳስወረደው ማን እንደገደለውም ሳያውቅ እስካሁን ድረስ አለ። ሲፈን እንኳን ያን ሁላ ጊዜ እናቷን እዛ ቤት ውስጥ ስትገል እስካሁን ድረስ አላወቀም። እዛ የሱ ዘመዶች አንዳቸውን እጁን ቆርጠውለት እሱ ብለው እንኳን የልደቱ ነው የሰርጉ ጊዜ በሰጡት ጊዜ ያ ማን እንዳደረገ እንኳን አያውቅም። ሙሉ ለሙሉ የመስሪያ ቤቱ ሰነድ እስካሁን ድረስ ማን እንደወሰደው አያውቅም። ማስመለስም አልቻለም። ሜርሲ ዋነኛ ጠላቱ እንደሆነችም እንደዛው። ለዛ ነው አብዛኞቻችሁ ጅል እያላችሁ ስም ያወጣችሁለት። ምን ይታወቃል፣ ከዚህም ደግሞ የባሰ ነገር ሊታይ ይችላል። ቤሌን ግን ለዚህ ሁሉ መፍትሄ ልትሰጠው የምትችለው እሷ ብቸኛዋ ሴት ሆናለች። አንዴ ከእሷ ጋር ከታረቀና በደንብ ግንኙነታቸው ከጠበቀ በኋላ አሁን ላይ ቤሌን ልትመክረውና ይሄን አድርግ ካለችው በደንብ ትመልሷለች፣ ቦታው ላይ ይቀመጣል።
ማናቸውም ጠላቶች እሱን ሊያጠቁት አይሞክሩም። ደፋር ሊሆን የሚችለውም እናትየው ቀድሞ ስለገባት ብቻ ላንተ ለመስተካከል ባህሪህ ጥሩ ስላልሆነ ላንተ የምትገባው አሳቢና አስተዋይ ሴት ናት ብላ ለዛ ነበረ ያኔ የሚስት መረጣውን ያዘጋጀችለት። እናትየውም በጣም ምሁርና በጣም ነገሩ ስለገባት ብቻ ከዛ ሁሉ ሴት ውስጥ ልትሆነው የምትችለው ብቸኛዋ ሴት ቤሌን እንደሆነ ስለገባት ብቻዋን ጠርታ ስታወራት ምንም እንኳን ሌላ ሴት ቢያገባ ሌላ ሴትም ቢመርጥ እኔ አንቺን መርጬሻለሁ፣ አግባብተሽ ቀስ አድርገሽ የራስሽ አርጊው ብላታለች። ቤሌን አግብቶ እንኳን ጄሪን ተናዶ ስለነበረ ስላወቀች ተረጋግታ ነበር ሁሉን ነገሮች እዛ ቤት ውስጥ ስትጠብቅ የነበረው። እስካሁንም ድረስ ተስፋ አልቆረጠችም። ለዚህ ነው ከዛ ቤት መውጣት እንደሌለባት ምንናገረው። አብዛኞቹ ተመልካቾች ግን እሷ ከዛ ቤት መውጣቱ ለሷ ክብር ይመልስላታል ብላችሁ ብታስቡም ነገሩ ግን እንደዛ አይደለም። አምናንን ማዳን የምትችለው ብቸኛዋ ሴት ቤሌን ነች። እስካሁን አብራችሁኝ የቆያችሁ ሰዎች እና ከዚህ በፊት በትልቁ ቻናል ላይ የምታቁኝ ሰዎች ከታች ኮሜንቱን በልብ ቅርጽ ሙሉት። እናንተም ከበፊቱም ጀምሮ የምትከታተሉኝ ሰዎች ናችሁና ከልብ አመሰግናችኋለሁኝ። ዋናውም ቻናል በቅርቡ ይስተካከለልናል፣ አብረን እንመለሳለን። ካልተስተካከለም በዚህኛው ሞቅ ሸብረቅ ያደርገው በቅርቡ 1000 ሰብስክራይብ እንደርሳለን። መልካም ጊዜ